ለፎሮፎር አቼቶ በጣም ጥሩ ነው። ይህ አቼቶ ለልጆችም ያገለግላል። ብዙዎች ከብዙ ዓመት ካስቸገራቸው ፎሮፎር እንደተገላገሉ ደውለውም ኮመንትም ላይ እየጻፉልኝ ነው። በመጠቀማችሁና ውጤታማ በመሆናችሁ በጣም ደስ ብሎኛል። ለአይን ጥቁር አዝሙድ ዘይትን እየተጠቀማችሁ ነው አይደለ? ለአይን ጥቁር አዝሙድ ዘይት ስትጠቀሙ ጠብም ታደርጋላችሁ። አንዳንድ ጊዜ ግን ጠብ ማድረግ የሚከብዳችሁ ከሆነ የአይን ቆቡ ላይ ቀስ ብላችሁ ቅብት ብቻ እንደዚህ ቅብት አድርጋችሁ ማደራችሁ አሁንም ለአይን በጣም ጥሩ ነው። ይህ ለልጆች ይሆናል። በጣም በስሱ ተደርጎ ቀባ ማድረግ ይህም ለልጆችም ጭምር ይሆናል። እንደገና ደግሞ ለጆሮ ደግሞ ነጭ ሽንኩርትን ለምሳሌ የሚያሳክክ ቢኖር ውጋት ቢሆን ለነዚህም ነጭ ሽንኩርትን ልትጠቀሙ ትችላላችሁ። ለመተንፈስ ችግር አስም ሊሆን ይችላል። እንዲሁም ደግሞ በሌላ ምክንያት ብቻ የትንፋሽ ማጠር በሚኖርበት ጊዜ ከነጭ ሽንኩርት፣ ማር፣ ቡናና ጥቁር አዝሙድ አንድ ላይ በማዋሃድ የመተንፈስ ችግራችሁን ልታስወግዱ ትችላላችሁ። ለህመሞች ተገቢውን ጊዜ መመደብ በጣም አስፈላጊ ነው። አንዳንድ ጊዜ በጣም በትንሽ ደቂቃ ውስጥ ችግሮቻቸውን ለአንዴና ለመጨረሻ ጊዜ የሚወገድበት ሁኔታ አለ። ይህ በጣም ደስ ይላል። ለታማሚው ቴራፒውን ለሚሰራ ሰውም በጣም ደስ ይላል። አንዳንድ ጊዜ ግን ጊዜ የሚወስዱ ሁኔታዎች አሉ። ጊዜ የሚወስዱ ሲኖሩ ለህመሙ ተገቢውን ጊዜ መመደብ በጣም ፈላጊ ነው። ሰሞን አንዲት ሴት መታ ነበርና ከጀርባ ጀምሮ እስከ ጡት ድረስ የሚደርስ ውጋት ነበራል። በውጋቱ ምክንያት ትከሻዋ በጣም ይዛነፍ ነበረ። እንዲሁ ደግሞ እንቅልፍ መተኛት ያስቸግረኝ ትል ነበር። ስለዚህ እንቅልፍ መተኛት ችያለሁ ብላለች። ከጀርባ ጀምሮ እስከ ጡቴ የሚመጣው ውጋት ጠፍቷል፣ ጡቴ ስር ያለው ግን አለ እያለችኝ ነበር። እንዲሁም ደግሞ በውጋቱ ምክንያት ትከሻዋ እንደዚህ ይዛነፍ የነበረው በደንብ ቀና ብሏል። ስለዚህ ለጡቷ ስር ላለው ውጋትን ጊዜ መመደብ ግድ የሚያስፈልግበት ሁኔታ አለ። ግድ ጊዜ መመደብ ያስፈልጋል። ስለዚህ ህመሞች በሚዘገዩበት ጊዜ ለህመሙ የሚሆን ተገቢ ጊዜ መመደባችሁ በጣም አስፈላጊ ነው። በርካታ ሰዎች አቼቶ ምንድን ነው፣ እንደገና ደግሞ አጠቃቀሙ እንዴት ነው ብላችሁ የጠየቃችሁኝ አላችሁ። ለፎሮፎር አቼቶን ከውሃ ጋራ የበለቀኩት ቪዲዮ ላይ ብዙዎቻችሁ እንደተጠቀማችሁበት እና ጥሩ ውጤት እንዳመጣችሁ ነግራችሁኛል። ግን አሁን አቼቶ አጠቃቀሙ እንዴት፣ ግማሽ ሲኒ አቼቶ፣ ግማሽ የውሃ ብርጭቆ ደግሞ ውሃ አድርጎ አንድ ላይ ቀላቅሎ በደንብ ማሸት፣ ከዛ በኋላ 20 ደቂቃ ያህል ማቆየት፣ ከዛ መታጠብ። ይሄንን በሳምንት 2 እና 3 ቀን መጠቀም የፎሮፎርን ጥሩ አድርጎ ያጠፋል። ይሄንን በዚህ መንገድ ልትጠቀሙ ትችላላችሁ። አቼቶ ምንድነው? አቼቶ ብዙ ጊዜ በተለይ ከአትክልት ጋር የምንጠቀመው ኮምጣጤ አቼቶ ነው። እሱን በዛ መንገድ ልትወስዱ ትችላላችሁ። ሌላው ቀይ ሽንኩርት ከማር ጋር ዘርፈ ብዙ ጥቅሞች አሉ። ለስንፈተ ወሲብም ቀይ ሽንኩርትን ከማር ጋር መጠቀማችሁ ይህ ችግር በደንብ ይፈታል። ልትጠቀሙበት ትችላላችሁ። ሞክሩ። ነጭ ሽንኩርትን ከወተት ጋር መቁረጥ ካለ ለቁርጠትም በጣም ጥሩ ነው። ለህፃናት ደግሞ የካሮት ገንፎ መመገብ ለአንጀታቸው በጣም ጥሩ ነው። ነጭ ጥቅል ጎመንን ለታይፎይድ መጠቀማችሁ በጣም ጥሩ ነው። ነጭ ሽንኩርትን ከወተት ጋራ አፍልቶ መጠጣት ለጉንፋን ጥሩ ነው። ነገር ግን ዲቶክስ ለማድረግ ወይ ደግሞ አንጀታችሁን ለማጽዳት ፈልጋችሁ ብዙ ጊዜ እምቢ ያለን አልተሳካልን ነው የምትሉ በጣም ብዙ ሰዎች አላቸው። ለ3 ቀን ያህል የጎመን ሾርባን ከተጠቀማችሁ በኋላ አንጀት ለማጽዳት ብትጠቀሙ ሁኔታው በጣም የተሳካ ይሆናል።
አንዲት የሄርኒያ ችግር ያለባት ልጅ ሆዷ በጣም ትልቅ ስለሆነ መጀመሪያ ሄርኒያው ከመሰፋቱ በፊት አንጀቷ ሰብሰብ እንዲል ስለተፈለገ በቴራፒውን ከመጠቀማችን በተጨማሪ ለተወሰኑ ቀናት የጎመን ሾርባን እንድትጠቀም አደረግን። ከዛም በኋላ ዲቶክስ አደረገች። ቴራፒው አለ። በዚህ መንገድ አንጀቷ በደንብ ስብስብ እንዲል ሆድሽ በጣም ቦሏል ብሏታል ሐኪሙ። ከዛ በኋላ ሄርኒያውን ለማከም ቀላል ይሆናል ማለት ነው። ስለዚህ ለታይፎይድ ነጭ ጥቅል ጎመንን መጠቀማችሁ፣ እንዲሁም ደግሞ ዲቶክስ አልተሳካልንም ለምትሉ ሰዎች ደግሞ የጎመን ሾርባን መጠቀማችሁ ሁኔታውን ይቀይራል። በሆድ መነረት ተቸግረዋል። መንስኤው ምን ሊሆን ይችላል? አለርጂ፣ የአንጀት ችግር፣ የኩላሊት ችግር፣ የሐሞት ከረጢት መታወክ፣ የልብ ድካም። እንደ መንስኤው ሁሉ መፍትሄውም የተለያየ ነው የሚሆነው። ለማንኛውም የሆድ መነረት ካለ የጥቅል ጎመን ጁስ ወይም ደግሞ የቀይ ስር ጁስ መጠቀም ችግሩን ይፈታዋል። ዋናው ግን ለመንስኤው ትኩረት መስጠት ነው። ሰውን በብዛት እየሰራን ያለነው የጡት ህመም ላይ ነው እና አብዛኛው የጡት ህመም ችግሮች በጣም ተመሳሳዮች ናቸው። አብዛኛውን ጊዜ ለቅዝቃዜ ማጋለጥ እንደገና ደግሞ ማሳከክ ስሜት በሚኖርበት ጊዜ ለጊዜያዊ ችግሩን ብቻ ፈቶ መተው ችግሮችን በብዛት የሚያባብስ ነው። ስለዚህ ጡትን በደንብ ማየት፣ በደንብ መፈተሽ፣ አንደኛ በመስታወት ፊት ሆኖ ልዩነቱን ማየት፣ እንደገና ደግሞ ተኝቶም የአበጠ ነገር ካለ የጓጎለ ነገር ካለ በደንብ ተኝቶም በደንብ መፈተሽ ያስፈልጋል። እንደገና ደግሞ በብዛት ቢደረግ የበለጠ ጥሩ ነው። እጅን ልክ በሎሚን በዚህ መንገድ ቆራርጦ አንዷን ብቻ ወስዶ እጅን በደንብ በሎሚ ከታሸ በኋላ ቫዝሊን ደጋግሞ መቀባት ጥሩ ነው። የእብጠት ስሜት ሲኖር፣ የማሳከክ ስሜት ሲኖር፣ እንደገና ደግሞ ሰርጀሪ እንኳን ተሰርቶ እንኳን ቢሆን ሁል ጊዜ ለቅዝቃዜ አለማጋለጥና ሁል ጊዜ ቫዝሊን መቀባት አንደኛ ችግር ከመኖሩ በፊትም ችግር እንዳይመጣም ያግዛል። ችግር እንኳን በሚመጣበት ጊዜ የማሳከክ ስሜት በሚኖርበት ጊዜ እብጠቶች ገና ሲጀምሩ ቢሆን በቫዝሊን የሚቀባ ከሆነ እብጠቶቹ ራሳቸውን እንዳያሳድጉ ጥሩ እገዛ ያደርጋልና ይህን ማድረጋችሁ ለሚመጣው ውስብስብ የሆነ ችግር ትልቅ እገዛ ያደርግላችኋል። ልዩ ትኩረት መስጠት። የወገብ ህመም መንስኤውንና መፍትሄውን በሁለት ልንከፍለው እንችላለን። ውጫዊ ምክንያት እና ውስጣዊ ምክንያት። ውስጣዊ ምክንያት የምንለው ከሌላ የጤንነት ችግር ጋር በመያያዝ የወገብ ችግር ሲከሰት፣ ውጫዊ መንስኤ የምንለው ደግሞ ከውስጥ ህመም ጋር ሳይገናኝ ራሱ ከወገብ ጋር ብቻ የሚያያዝ ህመም በሚሆንበት ጊዜ ለምሳሌ ያህል ከባድ ዕቃ በማንሳት ከሆነ ስትሬች በሚያደርግ ወይ ደግሞ በሚሳብ ጨርቅ መደገፍ፣ በወገብ አጥንት ላይ የደረሰ አደጋ እንደዚህ ከሆነ በማሞቅ በማቀዝቀዝ እንዲሁም ደግሞ ደገፍ ማድረግ፣ በስፖርት በማጣት ወይ ደግሞ እንቅስቃሴ ባለማድረግ የሚከሰት የወገብ ህመም ከሆነ አሁንም እሱን መንስኤውን ለይቶ የተወሰኑ ጊዜና አቅም በፈቀደ መንገድ የተወሰኑ እንቅስቃሴዎችን ለማድረግ ጥረት ማድረግ። ሌላው የጡንቻ መኮማተር ካለ ቫዝሊን በመቀባት እንዲሞቀው በማድረግ አሁንም ስትሬች በሚያደርግ ጨርቅ ወይ ደግሞ በሚሳብ ጨርቅ መደገፍ። በውፍረት ምክንያት ከሆነ አሁንም የወገብ ህመሙ የተከሰተው ጥቅል ጎመንን በጁስ መልክ እና እንዲሁም ደግሞ ቀይ ስርን በጁስ መልክ እያፈራረቁ በመጠጣት የሆድ አካባቢ ያለን ውፍረት በመቀነስ
ሆድ ከወገብ ጋር ያለውን ርቀት እንዲቀራረብ በማድረግ የወገብ እረፍት ለማግኘት ጥረት ማድረግ ያስፈልጋል። እንዲሁም የአከርካሪ አጥንት ማፈንገጥ ካለ አሁንም ባለሙያ በመፈለግ ይህ አጥንት የሚገባበትን መንገድ ማመቻቸት። ሌላው ደግሞ አሁንም በስትሬች በሚያደርግ ጨርቅ ወይ ደግሞ በሚሳብ ጨርቅ አሁንም ደገፍ ማድረግ ያስፈልጋል። የወገብ ጡንቻ ቁስለት ካለ ሁል ጊዜ አሁንም መታሰር ይኖርበታል። ስለዚህ ይህን የመሳሰሉ የወገብ ህመሞችን የሚያመጡ ነገሮችን እንደ መንስኤ መውሰድ እንዲሁም ደግሞ ይህን የመሳሰሉ ህመሞች በሚከሰቱበት ጊዜ መንስኤውን በማወቅ መፍትሄውን ማመቻቸት ያስፈልጋል። የዱባ ፍሬን ከጉሎ ዘይት ጋር መጠቀም የኮሶ ትልን ያስወግዳል። 300 ፍሬ የሚያክል ዱባ ፍሬን ከቀቀሉ በኋላ ልጣጩን አውጥተው 3 ቦታ በመክፈል 3 ጊዜ መጠቀም። ማታ እራት አለመብላት፣ ጠዋት ቁርስ ሳይበሉ የመጀመሪያውን 2 ሰዓት ላይ፣ ቀጥሎ ደግሞ 4 ሰዓት ላይ፣ ሌላውን በ5 ሰዓት ላይ ከተመገቡ በኋላ ከተወሰነ ሰዓት በኋላ ምሳውን ሊበሉ ይችላሉ። በዚህ መንገድ የኮሶ ትልን ሙልጭ አድርገው ከሆዶ ያስወግዳሉ። የጀርባ ህመም፣ የጨንጓራ ህመም መንስኤ ይሆናል ብላችሁ አስባችሁ ታውቃላችሁ? ተልባ፣ ወተት እንዲሁም በቤት ውስጥ የተለያየ ለጨንጓራ የሚሆኑ መድኃኒቶችን ተጠቅመው መፍትሄ አላገኙም? እንግዳውስ ለእርሱ መፍትሄ አለ። የትኛውም በሽታ መነሻ ወይንም ቤዛ አለው። ዘላቂ መፍትሄ ለማግኘት የበሽታውን መንስኤ በማወቅ መንስኤውን ብቻ በማከም ችግሩን ማስወገድ ይቻላል። በዚህ ምክንያት ብዙዎች መጥተው የጨንጓራ ችግራቸው የጀርባ ችግር መሆኑ ተደርሶበት በዚህ ምክንያት ታክሞ በዘለቄታው የጨንጓራ ችግራቸው ሰላም መሆን ችለዋል። በዚህም ምስጋናቸውን ቸረውናል። ስራችን የበሽታው መንስኤ ላይ በመድረስ ታማሚውን ከበሽታው ማዳን ነው። እርሱም በተመሳሳይ ሌላ ምልክት በሚያሳዩ ህመሞች እየተሰቃዩ ጊዜና ጉልበቱን ከሚጨርሱ ዛሬውኑ ወደ ተቋማችን ጎራ ብለው ለትክክለኛ ህመሙ ትክክለኛ መፍትሄ ያገኙ። ለበለጠ መረጃ ላይ ባለው ስልክ ቁጥር ይደውሉ።